ሰላም ጤና ይስጥልን የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሰብስክራይብ ላይክ እና ሼር እንድታደርጉ እንጋብዛለን። በወልቃይትና በራያ ጉዳይ ከህወሓት የጠነከረ እንጂ ከህወሓት የላላ አቋም የለኝም ኑሮኝም አያውቅም። ብልጽግና ትግራይ ብትልም ትዴባ ብትልም አዴባ ብትልም even ሌላው 10 ሚሊዮን የትግራይ ተወላጅ በዚህ አስተሳሰብ እንስማማለን። ስለዚህ 10 ሚሊዮናችን ካለቅም በኋላ ነው እናንተ እንደምታስቡት የራያና የወልቃይት መሬት ወደ አማራ ክልል ሊካለለው የሚችል አበድ የሻዕቢያው ጀነራል ፊሊጶስ ወልደ ዮሐንስ መቀለ ገብቶ ከነ ጀነራል ምግበይ ኃይል ጋር ተነጋግረዋል ለተባለው ጉዳይ ምላሽ ተሰጠም። በሌላ መረጃ ትግራይ ክልል ከፍተኛ መጠን ያለው ወርቅ ለብሔራዊ ባንክ ማስገባቷ አነጋጋሪ ሆነ። ህወሓት የአማራ ታጣቂዎች የትግራይ ምዕራባዊና ደቡባዊ ዞኖች አካል በሆኑት ቦታዎች በሚመለከት ላወጡት መግለጫ ማስጠንቀቂያ ሰጠም። ባለፉት 9 ወራት ከ7000 በላይ ዓለም አቀፍ ቱሪስቶች በትግራይ ጉብኝት ማካሄዳቸውን ተገልጿል። በሌላ መረጃ የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎቹን አማራና ሲዳማን ጨምሮ ወደ ክልሎች እንዳይንቀሳቀሱ የጉዞ ማስጠንቀቂያ ሰጠም። የኤርትራ ባህር ኃይል በድሮን እንደተመታም እየተገለጸ ነው። አሜሪካ ወደ ኤርትራ እንድትገባም ከኤርትራ በኩል ጥሪ ቀርቧል። ይህ ተከዘ ዴይሊ ኒውስ ነው የናንተው ቻናል። ከመረጃዎቻችን ጋር አብራችሁን ቆዩ። በቅድሚያ የሻዕቢያው ጀነራል ፊሊጶስ ወልደ ዮሐንስ መቀለ ገብቶ ከነ ጀነራል ምግበይ ኃይል ጋር ተነጋግረዋል ለተባለው ጉዳይ ምላሽ ተሰጠ። የሻዕቢያው ጀነራል ፊሊጶስ ወልደ ዮሐንስ የቀጠናውን ትርምስ እቅድ ለመንደፍ መቀለ ገብቶ ከነ ጀነራል ምግበይ ኃይል ጋር እየተነጋገረ ነው የሚለው ወሬ በሰፊው እየተናፈሰ ይገኛል። ይህ ወሬ ትግራይ የኤርትራ ጀነራሎች መናኸሪያ ሆናለች። ጀነራል ፊሊጶስ ከሁለት ሌሎች ፖለቲካዊ ልኡካን መቀለ ገብተዋል። ይህ ደግሞ በወድ እምበይተ የሚባል የትግራይ ጀነራል ፊት አውራሪነት የተካሄደና በመንጀሪኖ ዳይሬክተርነት የተካሄደ ግንኙነት ነው። የዚህ ግንኙነት መሰረታዊ ዓላማ የፌደራል መንግስት በስሜት ተነሳስቶ በትግራይ ሰራዊት ላይ እርምጃ እንዲወስድና የሻዕቢያ ፍላጎት የሚያሟላ የጦርነት አቅጣጫ ደግሞ ለመወሰን ያለመ ነው የሚል ክስም ይገኝበታል። ይህንን ክስ የሚመለከት ምላሽ ለማግኘት የተከዘ ዴይሊ ኒውስ አዘጋጆች ለሚመለከታቸው 3 አካላት ጥያቄ ያቀረበ ሲሆን ይህንን ወሬ ሐሰተኛ መሆኑንም አረጋግጧል። ግንኙነት የሚደረግ ከሆነም ትግራይን የጦርነት አውድማ በሚያደርግ መልኩ ሳይሆን የትግራይ የኢትዮጵያና ኤርትራ የጋራ ጥቅምና ሰላም በሚያስገኝ መልኩ እንደሚሆንም ነው የጠቆሙት። በቅርቡ የትግራይና ኤርትራ አክቲቪስቶች መገናኘታቸውን ተከትሎ ተፈጥሮ የነበረውን ውዝግብም ጉዳዩ በጥንቃቄ ለመያዝ ካለው ፍላጎት የተነሳ መሆኑን ነው የገለጹት። ውዝግቡ መሰረት በማድረግ የትግራይ ጊዜያዊ አስተዳደር ከእውቅና የውጭ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አልቀበለውም ሲል ማስጠንቀቂያ መስጠቱን ይታወቃል። የትግራይ ጊዜያዊ አስተዳደር ከእውቅና የውጭ በትግራይ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛም ተግባር ነው ሲል ሚያዝያ 30 ቀን 2017 ዓ.ም ባወጣው መግለጫ ሳስበዋል። በምንም መንገድ ተቀባይነት የለውም ሲልም አስጠንቅቆ እንደነበር ይታወሳል። ትግራይ ከፌደራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው ዓላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። ይህ አይነቱ አካሄድ ትግራይን መንግስት አልባ ሆና ስጋት እንዲነግስ የሚያደርግ ክልሉ አንድ ማዕከል እንዳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱን ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲል ካስተነቀቀ በኋላ በትግራይ አዲስ ነገር እንደሌለ ለማወቅ ችለናል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ከኤርትራ የሚደረገውን ግንኙነት የፕሪቶሪያው ስምምነት መሰረት በማድረግ መሆኑን መግለጻቸው ይታወሳል። የፌደራል መንግስት ስምምነቱን የማይተገብር ከሆነ ግን ውጤቱ አደገኛ መሆኑን በማስጠንቀቅ ነበር ከኤርትራ ጋር የሚደረገው ግንኙነት በአክቲቪስቶች አይደለም፣ ጊዜ ሲደርስ በህጋዊ መንገድ እኛው ራሳችን ይፋ የምናደርገው ነው ብለው ነበር። በሌላ መረጃም ትግራይ ክልል ከፍተኛ መጠን ያለው ወርቅ ለብሔራዊ ባንክ ማስገባቱ አነጋጋሪ ሆነ። ማዕድን ሚኒስቴር ያለፉት 9 ወራት አፈጻጸሙን በተመለከተ ባወጣው ሪፖርት እንዳስታወቀው 26 ቶን ወርቅ ለማዕከላዊ ባንክ ገብቷል። ከዚህ ውስጥ ወደ 10 ቶን የሚጠጋው ወርቅ የተገኘው ከትግራይ ክልል መሆኑንም አስረድቷል። እንደ ሪፖርቱ ከሆነ ዘንድሮ በ9 ወራት ለብሔራዊ ባንክ የገባው ወርቅ ካለፈው ዓመት በእጥፍ የበለጠ ሲሆን በተለይ ከትግራይ ክልል የተገኘው ከፍተኛ ጭማሪ አሳይቷል። ባለፉት 9 ወራት
ወራት ከኦሮሚያ ክልል ለብሔራዊ ባንክ የገባው ወርቅ 4500 ቶን መሆኑን የጠቀሰው ሪፖርቱ ከጋምቤላ ክልል ደግሞ 4200 ቶን መሆኑን ገልጿል። ይሁንና ዘንድሮ ከትግራይ ክልል የተገኘው ወርቅ ከአገሪቱ በጠቅላላ ከተሰበሰበው ወደ ግማሽ ያውልን ለመሸፈን መቻሉን አስታውቋል። እንደ ሪፖርቱ ከሆነ ዘንድሮ ከትልልቅ ማዕድን አውጪዎች ይልቅ በባህላዊ መንገድ ወርቅ ከሚያመርቱ የተገኘው ወርቅ ይበልጣል። ሚኒስትሩ እንዳለው ዘንድሮ ከወርቅ ሽያጭ 2.2 ቢሊዮን ዶላር የተገኘ ሲሆን ይህም ካለፈው ዓመት በ5 እጥፍ የበለጠ ነው ሲል ዘ ሪፖርተር ዘግቧል። የትግራይ ዓመታዊ ባጀት ከ13 ቢሊዮን ብር ለማይሰጠው የኢትዮጵያ መንግስት በቢሊዮን ዶላር የሚቆጠር የወርቅ ምርት ከትግራይ ማግኘቱ ብቻ ሳይሆን ሕክምና ያላገኙ የጦርነት ሰለባ የሆኑ ሰዎች በሚገኙባት ትግራይ መሪዎቿ በጀግኖቹ የትግራይ ሰራዊት ታካሚዎችና ሌሎች የጦርነቱ ሰለባዎች ለምን ጨከኑ የሚለውን ጥያቄ አስነስቶ አነጋጋሪ ሆኗል። ባለፉት 9 ወራት ከ7000 በላይ ዓለም አቀፍ ቱሪስቶች በትግራይ ጉብኝት ማካሄዳቸውን ተገለጸ። ቱሪስቶቹ በክልሉ የነበራቸው የቆይታ ጊዜ በአማካይ 4 ቀናት እንደነበር የቢሮው የክትትልና ግምገማ ኦፊሰር ጎይቶም ኃይለ ተናግረዋል። ቱሪስቶቹ በየቀኑ በአማካይ $230 ወጪ አድርገዋል። በዚህም በአጠቃላይ ከ6.6 ሚሊዮን ዶላር በላይ የውጭ ምንዛሬ ተዘዋውረዋል ማለታቸውን አስታውቀዋል። ይህም የዕቅዱ 72% መሆኑን መናገራቸውን ጠቁሟል። ክልሉ የጎበኘው የሀገር ውስጥ ቱሪስቶች ቁጥር 1.5 ሚሊዮን መሆኑንና አማካይ የቆይታ ጊዜያቸውም 3 ቀናት እንደነበር ኃላፊው መናገራቸውን ዘገባው ጠቁሟል። ከመቀለ 101 ኪሎ ሜትር ርቀት በጣሊያናውያን ባለሀብቶች የተገነባው ገርዓልታ ሎጅ ብቻ በየዓመቱ 20,000 ቱሪስቶችን ያስተናግድ እንደነበር ከነዚህ ቱሪስቶችም ውስጥ 95% የሚሆኑትን የውጭ ሀገር ቱሪስቶች መሆናቸውን የሎጂው ማናጀር ወልዳይ አስጎዶም ገልጾ ነበር። የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎችን ሲዳማን ጨምሮ ወደ ክልሎች እንዳይንቀሳቀሱ የጉዞ ማስጠንቀቂያ ሰጠም። በህዝባዊ አመጽ ቁጣ ግጭትና የወንጀል መበራከት ምክንያት በኢትዮጵያ የጸጥታ ሁኔታ በፍጥነት ሊለዋወጥ ይችላል ያለው የካናዳ መንግስት ወደ ኢትዮጵያ ለሚጓዙ ዜጎች በማናቸውም ሁኔታ መንቀሳቀስ የለባቸውም ያላቸውን ክልሎች ይፋ አድርጓል። ተጓዦች ግጭት ወዳሉባቸው ወደ አማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች በፍጹም ድርሽ እንዳይሉ መክሯል። ህዝባዊ አመጽ፣ ኃይለኛ ወንጀል፣ የሰዎች እገታ፣ የትጥቅ ትግሎችና የአየር ድብደባዎች ወደ ተበራከቱባቸው የሲዳማ፣ ጋምቤላና በኦሮሚያ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቀለም ወለጋና ሆሮ ጉድሩ ዞኖች ዜጎች በጭራሽ እንዳይጓዙ አስጠንቅቋል። በአዲስ አበባ ከተማ በበኩሉ የወንጀል መጠን እየተስፋፋ መምጣቱ የጠቆመው የካናዳ መንግስት እየተስተዋለ የሚገኘው የሰላማዊ ሰልፍ እንቅስቃሴ በቀላሉ ወደ ግጭት ሊለወጥ ይችላል ብሏል። በአገሪቱ ያለው የተዳፈነ ብሶትና የትጥቅ እንቅስቃሴ በፍጥነት ወደ ትላልቅ ከተሞች ሊስፋፋ ይችላል በማለት ዜጎች በአዲስ አበባ ከተማ ሲንቀሳቀሱ ከፍተኛ ጥንቃቄ እንዲያደርጉ አስጠንቅቋል። በሌላ ዜና ህወሓት የአማራ ታጣቂዎች የትግራይ ምዕራባዊና ደቡባዊ ዞኖች አካል በሆኑት ቦታዎች በሚመለከት ላወጡት መግለጫ ማስጠንቀቂያ ሰጠም። ህወሓት የአማራ ታጣቂዎች ፋኖ የትግራይ ምዕራባዊና ደቡባዊ ዞኖች አካል በሆኑት ጸገዴ፣ ወልቃይት፣ ራያ ላወጡት መግለጫ በሚመለከት ማስጠንቀቂያ ሰጠም። የምዕራብ ትግራይ እንባ የአኬል ዳማዋ ምድር የደም ዋይታ እስከዛሬ አልቆመም። የአማራ መንግስትና መንግስታዊ ያልሆኑ አካላት መዋቅሮቻቸውን ምዕራብ ትግራይን ወደ አማራ ክልል በኃይል ለመጠቅለልና የትግራይን ማህበረሰብ ማንነት ለማጥፋት መጠነ ሰፊ የጆኖሳይድ ወንጀል ፈጽመዋል ብቻ ሳይሆን አሁንም እየፈጸሙ ነው። ትግራዋይነት የሚለው ማንነት በኢትዮጵያ መንግስትና አጋሮቹ የነበሩና አሁንም ያሉ አካላት እንደ እርግማን ተቆጥረው በሺዎች የሚቆጠሩ ንጹሃን ተገድለዋል፣ ታስረዋል፣ ተሰደዋል፣ እንዲሁም የት እንደደረሱ የማይታወቁ በርካቶች አሉ። ይህ አልበቃ ብሎ አሁንም የአማራ ታጣቂዎች የነዚህ የጆኖሳይድ ወንጀለኛ አሻራ የሆኑት አካባቢዎች የኛ ናቸው በሚል ቅዠት የአማራ ወጣቶችን ለማሳካት እየሞከሩ ይገኛሉ። ይሁን እንጂ በትግራይ በኩል ፈጽሞ የማይታሰብ ሊሆን የማይችል በጣም አደገኛ ሐሳብ መሆኑን ያኔ ህወሓት እንደ ዱቄት ተበትነዋል ሲባል በነበረበት ወቅትም በድፍረት ሲነገር መቆየቱን ይታወሳል። ቀንደኛ የህወሓት ተቃዋሚና በወቅቱ ፈንቅል ተብሎ በተሰየመው ቡድን ዋና ተዋናይ የነበረው የህወሓት መሪዎች ወደ ተንቤን በረሃ በገቡበት ወቅት የትግራይ ሉዓላዊነት የሚደፈረው በማቀበራችን ላይ ነው በሚል አቋሙን በመጽናቱ ምክንያት የአማራ ክልል ተወላጅ በሆኑት የመከላከያ ሰራዊት አባላት የተገደለው የማነ ንጉስ አቋም የሁሉም የትግራይ ልጆች አቋም ሆኖ እስካሁን መቀጠሉን የዚህ ማሳያ ነው። በወልቃይትና በራያ ጉዳይ ከህወሓት የጠነከረ እንጂ ከህወሓት የላላ አቋም የለኝም ኑሮኝም አያውቅም። ብልጽግና ትግራይ ብትልም ትዴባ ብትልም አዴባ ብትልም ኢቭን ሌላው 10 ሚሊዮን የትግራይ ተወላጅ በዚህ አስተሳሰብ እንስማማለን። ስለዚህ
10 ሚሊዮናችን ካለቅም በኋላ ነው እናንተ እንደምታስቡት የራያና የወልቃይት መሬት ወደ አማራ ክልል ሊካለለው የሚችል አበድ ሌተናል ጀነራል ጻድቃን ገብረትንሳኤ ለዋልታ ቴሌቪዥን ከጦርነቱ በፊት በሰጡት ቃል መጠየቅም የትግራይ ወሰን የሚመለከት ጥያቄ ካለ ከመተማ እስከ አንገረብ እንዲሁም በራያ በኩልም አሉሃ ምላሽ መሆኑን ተናግረው ነበር። በወቅቱ የወልቃይትና ራያ ህዝብ የማንነት ጥያቄ የለውም የመልማትና የመልካም አስተዳደር ጥያቄ ነው ያለው ሲሉ የገለጹ ጄኔራሉ የወልቃይትና ራያ ድንበር በታሪካዊ አመሰራረቱ ይፈታ ቢባል ኑሮ ከ1949 ዓ.ም በፊት የትግራይ ድንበር አሉሃ ምላሽ ነበር። ጥያቄው መነሳት ካለ የትግራይ ድንበር እስከ አሉሃ ምላሽ የትግራይ ነው በማለት ነው ነገሩን መነካካት ሌላ ጥያቄ የሚያስከትል መሆኑን በወቅቱ ያስጠነቀቁት። አምባሳደር ካሳ ተክለ ብርሃን በወኩላቸው በዚህ ጉዳይ ከጦርነቱ በፊት በሰጡት ማብራሪያ የወልቃይት ይሁን የራያ ጉዳይ የአማራ ህዝብ መሰረታዊ የልማትና መልካም አስተዳደር ጥያቄ ለመደበቅ ካልሆነ በስተቀር ፖለቲካውም ኢኮኖሚያውም ጥቅም የለውም። ትናንትም ዛሬም የትግራይ መሆኑን የአማራ ህዝብ አገላብጦ ያውቃል። ወደ ለየለት ጦር ለመግባት ከተፈለገ እንጂ እውነቱን የትግራይ ነው ኢትዮጵያዊነት የሚሰብክ ድርጅት የሰው ቤት አይመኝም ሲሉ አሳስበው ነበር። ይሁንና የአማራ ክልል መሪዎች ከኤርትራና ከኢትዮጵያ መንግስታት በጋራ በመሆን ትግራይን ወረዋል፣ ጄኖሳይድን ፈጽመዋል። በመጨረሻው ግን ክልላቸው የአማራ ክልል የጦርነት አውድማ በማድረግ ከፊሎቹ ሀገር ለቀው ሲወጡ ሌሎቹ ደግሞ የኦሮሞ ብልጽግና ፖሊስ አስፈጻሚ ሆነው ከህዝባቸው እየተዋጉ ይገኛሉ። በትግራይ ጄኖሳይዳዊ ጦርነት በተሳሳተ ስሌት የተሳተፉ የፋኖ ታጣቂ መሪዎች ዛሬም በዚሁ ስህተት እንቀጥላለን ማለታቸው ግን ብዙዎችን አስገርሟል። በተለይ የትግራይ መሪዎች ታጣቂዎች ይህንኑ አጀንዳ እየጠየቁ ናቸው። የትግራይ ግዛት ለድርድር የማይቀርብ መሆኑንም እየገለጹ ናቸው። ከቀናት በፊት የትግራይ 40% የሚሆነው ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉ የጊዜያዊ አስተዳደሩ ሌተናል ጀነራል ታደሰ ወረደ የተናገሩትና የጊዜያዊ አስተዳደሩ ዋነኛ ተልእኮ የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ያሉበት አቋምም የዚሁ ማሳያ ነው። ፕሬዝዳንቱ ይህንን የገለጹት በኢትዮጵያ የጀርመን አምባሳደር የሆኑት ጄኔስ ሃኒፊልድ ሚያዝያ 28 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንት ታደሰ 40% የሚሆነው የትግራይ ክልል ግዛት በወራሪዎች ቁጥጥር ስር ነው የሚገኘው። ከሁሉም ነገር በፊትና ከምንም ነገር በላይ የጊዜያዊ አስተዳደሩ ተልእኮ በህገ መንግስቱ የተከለለውን የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው የመመለስ ነው ሲሉ ለአምባሳደሩ መናገራቸውን ከጽህፈት ቤታቸው ያገኘነው መረጃ ያሳያል። ፕሬዝዳንት ጀነራል ታደሰ የፌደራል መንግስት ከመከላከያ ሰራዊት ውጪ ሆኖ በእነዚህ አካባቢዎች የሚገኙ ታጣቂዎችን ከአካባቢው ሊያስወጣቸው ይገባል ሲሉ ለአምባሳደሩ መናገራቸውም ታውቋል። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተፈናቀሉ ዜጎችን ወደ ቀያቸው መመለስም ይሆን የትግራይን ህገ መንግስታዊ ግዛቶች ከጦርነቱ በፊት ወደ ነበረበት እንዲመለስ ማድረግ የፌደራል መንግስት ኃላፊነት መሆኑን ለአምባሳደሩ እንደገለጹላቸው ከጽህፈት ቤታቸው ያገኘነው መረጃ ያሳያል። በትግራይ ትልቁ የፖለቲካ ርዕሰ ጉዳይ የተፈናቀሉ ዜጎች ወደ ቀያቸው ማስመለስና የትግራይ ህገ መንግስታዊ ግዛቶችን ማረጋገጥ የሚለው ነው ሲሉ መናገራቸውንም አካቷል። ፕሬዝዳንት ታደሰ ሁለተኛው ዙር የቀድሞ ታጣቂዎች ትጥቅ ማስፈታትና ወደ ህብረተሰቡ የመቀላቀል ተግባር የሚከናወነው ተፈናቃዮቹም ሙሉ በሙሉ ወደ ቀያቸው መመለሳቸውና ህገ መንግስታዊ የትግራይ ግዛቶች መመለሳቸው ሲረጋገጥ ጎን ለጎን የሚፈጸም ነው ማለታቸው አስታውቋል። ቀደም ሲል በጸለንት የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ የተደረገው ጥረት አለመሳካቱን ያመለከቱት ፕሬዝዳንቱ የጸጥታ ሁኔታው ባለመጥራቱ ለዳግም መፈናቀልና ለችግር እንደዳረጋቸው ጠቁመዋል ብሏል። በቃላት ሊገለጽ በማይችል ህይወት ውስጥ እንዲኖሩ የተገደዱ ወገኖቻችን ከክረምት በፊት ወደ ቤታቸው ለመመለስ በተቻለ መጠን ከፌደራል መንግስት ጋር በመረዳዳት ስራ መጀመር አለበት ማለታቸውንም አካቷል። ጀርመን በትግራይ በተለይም በግብርና፣ በትምህርት፣ በጤናና በመሳሰሉት የሚወደስ ድጋፍ ስታደርግ ቆይታለች ሲሉ በመግለጽ በቀጣይም ትግራይን ለማገዝ የምታደርገውን ጥረት አጠናክራ እንድትቀጥል መጠየቃቸውን አስታውቀዋል። አምባሳደር ጄኒስ ሃኒፊልድ በበኩላቸው በትግራይ የተፈጠረውን ፖለቲካዊ ቀውስ ለመፍታት የትግራይ ጊዜያዊ አስተዳደር የተለመደውን እቅድ በማድነቅ ጀርመን በትግራይ ዘላቂ ሰላም ለማረጋገጥና የተለያዩ የልማት ስራዎችን ለማጠናከር የምታደርገውን ድጋፍ አጠናክራ እንደምትቀጥል መናገራቸውን ጽህፈት ቤታቸው አስታውቋል። ትናንት መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤልም ህወሓት የደቡብ
ትግራይ ዞን አስተዳደርን የበለጠ ለማጠናከር እቅድ እንዳለው ለወይን ጣቢያ ተናግሯል። የትግራይ መንግስት ባለፈው ዓመት በትግራይ ደቡባዊ ዞን የነበሩትን ወራሪዎች ወደ መጡበት በመመለስ የአማራ ክልል መንግስት በህገወጥ መንገድ ያቋቋመው የወራሪዎቹ አስተዳደር በማፍረስ በአዲስ መዋቅር እንደተካ አይዘነጋም። አሁን ደግሞ የተቀሩት አካባቢዎች በስምምነቱ እንዲፈጸሙ እየጠየቀ ነው። በፕሪቶሪያው የግጭት ማቆም ስምምነት የትግራይ ግዛቶች ወደ ህገ መንግስታዊ ቦታቸው እንዲመለሱ ነው የሚደነግገው። አሁን ህወሓት ስምምነቱን ወደ ጎን በመተው አዲስ መግለጫ ላወጡት የአማራ ክልል ታጣቂዎች ማስጠንቀቂያ ሰጥቷል። የኤርትራ ባህር ኃይል በድሮን ተመታም። አሜሪካ ወደ ኤርትራ እንድትገባም ከኤርትራ በኩል ጥሪ ቀርበዋል። የኤርትራ ባህር ኃይል በድሮን መመታቱን ያስታወቀው የሱዳን RSF ዘገባ ነው። የሌተናል ጀነራል ሂሜቲ ዜና አውታሪ ሆነው RSF በዘገባው እንዳለው በዛሬው ግዳጃችን የሻዕቢያን ባህር ኃይል ከአልቡርሃን ትራፊዎች ጋር ቀይ ባህር ውስጥ አስጥመናቸዋል። ቀጣይ ታርጌታችን አስመራና ምጽዋ ፓርት ይሆናል ሲል ምሽቱን በፎቶ ባሰራጨው ዘገባው ዛቻውን አሰምቷል። ጉዳዩም እንዲህ ነው። በሌተናል ጀነራል ሂሜቲ የሚመራውን ሱዳንን ለሁለት ከፍለው የራሱን መንግስት የመሰረተው የሱዳን ፈጥኖ ደራሽ ኃይል ሰሞኑን በተከታታይ መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገው የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎች በድሮን እያወደመና ከጥቅም ውጭ እያደረገው ይገኛል። የሻዕቢያ የባህር ላይ ፓይረት የጦር ጀልቦች ፖርት ሱዳንን እንከላከላለን፣ አልቡርሃንን እንታደጋለን በሚል ከትናንት በስቲያ ወደ ሱዳን የባህር ጠረፎች ማቅናታቸው ሲታወቅ ሌተናል ጀነራል ሂሜቲ ዛሬ ለሶስተኛ ቀን ከፍተኛ ቴክኖሎጂ የታጠቁ ድሮኖችን ተጠቅሞ ፖርቱ ሱዳን ላይ እሳት ሲያዘንብ ብሎ ሲያዘንብ አምሽቷል። በዚህ መሃል ነው እንግዲህ አሜሪካ ወደ ኤርትራ እንድትገባም ከኤርትራ በኩል ጥሪ እየቀረበ የሚገኘው። ከወደ ኤርትራ የቀረበው ጥሪ ዩናይትድ ስቴትስ ሁቲዎችን ለማጥፋት በቀይ ባህር ላይ ያላትን ተጽዕኖ ለማስቀጠል እያደገ የመጣውን በቻይና ተጽዕኖ ለመገደብ ቀጠናውን ለማረጋጋትና ስትራቴጂካዊ ጥቅሟን ለማስጠበቅ ውድና ውጤታማ ካልሆኑ የአየር ጥቃቶች አማራጮች አሏት። ይህ ማለት ከየመን በቀጥታ ቀይ ባህርን አቋርጣ ከምትገኝ ከኤርትራ ጋር አጋርነት ነው ብሏል። በእርግጠኝነት ከአየር ድብደባ ይልቅ የመሬት ስራዎች ይሳካል የሚለው ጥያቄው ብቸኛው ወጪ ቆጣቢ ተግባራዊና ዘላቂ መፍትሄ የሚያመጣው በኤርትራ የሚመራው ወታደራዊ አቅም ያለውና በአካባቢው ስትራቴጂካዊ ፍላጎት ያለው የመሬት ኦፕሬሽን ነው። አሁን ባለው አገዛዝ ይህ የማይቻል ነው። ነገር ግን በኤርትራ የስርዓት ለውጥ የማይቀየር ነው። ከዚህ በኋላ አሁን የምንለው ይከናወናል ብሏል። ከዚህ ቀደም የነበሩ ጥረቶች ከሽፈዋል የሚለው ይህ አሜሪካ በኤርትራ አዲስ ስርዓት እንዲመጣ በማድረግ በቀይ ባህርና መካከለኛው ምስራቅ ያለውን ጥቅም ማስጠበቅ አለባት የሚል ሀተታም ሁቲዎች የቤንጎሪዮን አየር ማረፊያን ኢላማ አድርገው በእስራኤል ላይ የአየር በረራ ክልከላን እናደርጋለን በማለት ሲያስፈራሩ ከአሜሪካ የወጣው መግለጫ ምንም የሚያስገርም አይደለም። እስራኤል ጥቃት እየሰነዘረች ባለችበት ወቅት የሚጠበቀው አሜሪካ ጥረቷን እንደሚያድግ ነበር። ይልቁንም በመሰረቱ የሁቲዎችን የልብ ሰጥታለች። ይህ የስትራቴጂ ለውጥ ከአየር ጥቃቶች የሚያልፍና ቀጠናዊ ሽርክናዎችና የመሬት ላይ ጣልቃ ገብነቶችን የሚያቅፍ አዲስ ዘላቂ አካሄድ አስፈላጊነትን ያሳያል ይላል። ሳውዲ አረቢያ ትልቅና የተዋሃደ ብሔራዊ ሰራዊት መፍጠር ስላልቻለች እውነተኛ የመሬት ስራ አልነበራትም። ይልቁንም በቅጥረኞችና በጎሳ ታጣቂዎች ላይ የተመሰረተ ጦር ነበር ሲል ስለከሸፈው የአሜሪካ እስራኤል እንዲሁም የሳውዲ አረቢያ ዘመቻ የሚያብራራው ጽሑፎም አዲስ ዘላቂና የተረጋገጠ ስትራቴጂ በአስቸኳይ መውሰድ አለበት። ይህ በኤርትራ የሚመራ ሽርክናና የመሬት ጣልቃ ገብነት ወታደራዊ አቅምና ስትራቴጂካዊ ፍላጎት ያላት ሀገር በአዲስ አመራር ሲመራ ነው ብለዋል። ኤርትራ በጣም ተማሳይ የሆነና የጎሳ ልዩነት የሌለው የትግርኛ ህዝብ እውነተኛ ሀገር ነች። ኤርትራ ከእስራኤልና ከአሜሪካ ጋር የጋራ የይሁዳ ክርስቲያን ስልጣኔን ትጋራለች። እንደ አውሮፓውያን አቆጣጠር ከ1943 እስከ 1977 ዩናይትድ ስቴትስ በአስመራ የሚገኘው የቃኘው ጣቢያን በመምራት ኤርትራ በአፍሪካ የመጀመሪያዋ የአሜሪካ የጦር ሰፈር እንድትሆን አድርጓታል። የአሜሪካ ወታደሮች ከትግርኛ ጋር ተስማምተው በሰላም ኑሯል። ከዚህ በላይ ሁቲዎች የኤርትራን ሉዓላዊነት ጥሷል። ከ1/3 በላይ የሚሆነው በቀይ ባህር ተጓዦች መርከቦች የተፈጸሙት ጥቃቶች በኤርትራ ግዛት ውስጥ ነው። ራሱን የኢራን ቻይናና የሁቲዎች የጋራ ጥምረት አካል አድርጎ በሚመለከተው የኤርትራ አምባገነን መንግስትም ተባባሪ ሆኗል። ይህ በቀጥታ በኤርትራ ከሚገኙት ጥንታዊ የትግርኛ ህዝቦች ፍላጎት ጋር የሚጋጭ ነው ይላል። ኤርትራም ሀገሪቱን
ለማረጋጋትና በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስት ለመጠበቅ 30,000 የኤርትራ ልሂቅ ወታደሮችን በቋሚነት ማስፈር ትችላለች። የስትራቴጂክ አጋሮች ሳውዲ አረቢያ፣ አውሮፓና አሜሪካ የኦፕሬሽኑን የገንዘብ ድጋፍ ማድረግ ይችላሉ። ይህም የእስራኤል መንግስት ሊያስተባብር ይችላል ሲልም አሳስቧል። ወደ ኋላ ወደ ኢህአዴግ ዘመን በመመለስም እንደ አውሮፓውያን አቆጣጠር በ2006 የአሜሪካ የአየር ጥቃት አልሸባብን ማስወገድ ባለመቻሉ በሶማሊያ የሚገኘው እስላማዊ አሸባሪ ቡድን በኤርትራ አምባገነን በድብቅ የሚደገፍ ሆኖ መገኘቱ ነበር ዩናይትድ ስቴትስ በወቅቱ ማዕቀብ የጣለው። የአልሸባብ ታጣቂዎች ጥቃት ማዕበሉን ያዞረው የአሜሪካ አየር ኃይል አልነበረም። ወሳኙ የቀጠናው መሬት ጣልቃ ገብነት ነበር። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ኃያል ብሔራዊ ጦር በማሰማራት ወደ ሶማሊያ ገብተው አልሸባብን ጨፍልቀው የሀገሪቱ ጸጥታ ወደ ነበሩበት መልሷል። ሀገሪቱን አረጋግቷል። ያ ተልዕኮ የተሳካው በመሬት ስለነበር ነው። የአየር ድብደባና ዲፕሎማሲው ያልተሳካለት ነበር ሲል አስታውሷል። በሶማሊያ ስር የሰደዱ የእስልምና አማጽያን ከሰማይ በሚዘንብ ቦምብ ሊወገዱ እንደማይችሉ ተረጋግጧል። የነሱን መዋቅር ማፍረስና ህጋዊ አስተዳደርን መልሶ ማቋቋም የሚችለው የተቀናጀ የመሬት ጥቃት ብቻ ነው። የመን አሁን ያንኑ ትጠይቃለች። በዚህ ጊዜ ኤርትራ ግንባር ቀደም ሆናለች በማለት አሜሪካ በኤርትራ የስርዓት ለውጥ በማድረግ አዲስ አጋር መፍጠር እንደምትችል ጠቁሟል። ዛሬ ኤርትራ በሱዳን ንቁ ተሳትፎ ያደረገች ለጀነራል አልቡርሃን እየደገፈች ነው። በሌላ በኩል ኢትዮጵያን በማተራመስ የአማራ ታጣቂዎች እየደገፈች ነው። ኤርትራ ኢኮኖሚዋ ቢደቅም በኤርትራ ለሚገኘው የትግርኛ ብሔር ጽናትና አንድነት ምስጋና ይገባውና ብዙና ብቃት ያለው ሰራዊት አላት። ይህ ሰራዊት ለቀጠናው በሚጠቅም መልኩ ለማደራጀት ግን የአሜሪካና እስራኤል ቁርጠኝነት ይፈልጋል ብሏል። ይህ እውን እንዳይሆን ግን የኤርትራ አምባገነናዊ ስርዓት እንቅፋት ነው። አሮጌው በሽተኛውና ተወዳጅነት የሌለው አምባገነን ኢሳያስ አፈወርቂ የዚሁ ስልት ዋነኛ ማነቆ ነው። ኢኮኖሚ ወድቀዋል። ቻይና በማዕድን ቁፋሮ ስምምነቶች ታተርፍ የገንዘብ ድጋፍ ያደረገች ነው። አገዛዙ ግን ከስዊፍት መገለልን ጨምሮ በጣም ከባድ በሆነው የአሜሪካ ማዕቀብ ስር ነው የሚለው ጽሁፉ የአምባገነኑ ብቸኛ የመዳን ዘዴ የትረካ ሞኖፖሊ፣ የሚዲያ ሞኖፖሊና ኤርትራን የተነጠለች ሀገር ማድረግ ነው። ኤርትራ በዓለም ላይ ኢንተርኔት የማይገኝባት ብቸኛ ሀገር ነች። እንደ ሰሜን ኮሪያ ሁሉ ኤርትራም በዓለም ላይ ካሉት እጅግ ጨቋኝና በአፋኝ መንግስት ስር ከወደቁ ሀገሮች አንዷ ነች። የትግርኛ ብሔርተኝነት ኢኮኖሚያዊ ብልጽግናን ዲሞክራሲን፣ ጸረ ሙስናን፣ ፍትህን በሚያበረታታ የ24 ሰዓት የሳተላይት ቴሌቪዥንና የሬዲዮ ስርጭት አምባገነኑን በቀላሉ ማስወገድ ይቻላል። ዩናይትድ ስቴትስ በሳተላይት ሚዲያ ዘመቻ በኤርትራ ሰላማዊና ህጋዊ መንገድ የአገዛዝ ለውጥ በማበረታታትና በጋራ የይሁዳ ክርስቲያን ስልጣኔ መሰረት የጋራ ስትራቴጂካዊ ጥቅምና የጋራ ስጋት ላይ የተመሰረተ እውነተኛ ህብረት በመፍጠር ሁቲዎችን ውጤታማ በሆነ መንገድ በማሸነፍ ቀጠናውን በማረጋጋትና ቻይናን በትንሽ ዋጋ ከቀይ ባህር ውድድር መግፋት ትችላለች። ይህ የአጋርነት የአሜሪካ ታሪክ በጣም ወጪ ቆጣቢና ከፍተኛ ተመላሽ ጥምረቶችን የሚያስገኝ ነው በማለት ነው የአጋዚያን ንቅናቄ መሪ ስለ ኤርትራ የትግርኛ ህዝብ መገኛ የአፍሪካ ቀንድ ቀይ ባህርና ቀጠናዊ ጂኦፖለቲካል ጉዳዮች የሚጽፈው ሀብቶም ገብረዝጋብሔር ጥሪ ያቀረበው። ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ፣ ሼር፣ ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን።